ትውከት ማለት ምን አባቱ ማለት ነው? ማስታወክ ማለት በሆድ ውስጥ ያለውን ያንን አስቀያሚና አሽቃባጭ ነገር ያለ ፍላጎት በኃይል በአፍ ማስወጣት ነው። ያንተ ለስላሳ ጭንቅላት በዛ ሰዓት ሊበጠብጥ የሚችልን ማንኛውንም የተረገመ ነገር ለማስወገድ ሰውነትህን እንዲያስታውክ የሚነግር የመከላከያ ዘዴ ነው። የተረገመው ትውከት የሚከሰተው የነርቭ ስርዓት በሆድና በዲያፍራህ ላይ የተቀናጀ የጡንቻ መኮማተር ሲፈጠር ነው። ይህም የተረገመ ነገር ልክ እንደዛች የኤክሶርሲስት ፊልም ባለጌ ልጅ ከሰውነት እንዲወነጨፍ ያደርገዋል። ምንም እንኳን የተረገመ ስሜት ቢሆንም ማስታወክ ሰውነት ውስጥ ካሉት አንበሳ የመከላከያ ዘዴዎች አንዱ ነው። የተለያዩ አይነት ባለጌና የተረገሙ ባክቴሪያዎችን፣ ኢንፌክሽኖችን፣ አለርጂዎችን፣ የተበላሸ ምግብን እንዲሁም ሰውነትን ሊረብሽ የሚችለውንም ማንኛውም ሌላ ነገር ለመከላከል ነው። ስለዚህም ከጓደኞችህ ጋር ብትሆንም ማስታወክ፣ መኪና ውስጥ ብትሆንም ማስታወክ፣ በቃ ያንን አሽቃባጭ ነገር ከዛ የተረገመ ሆድ ውስጥ አውጣው። አንተ ጅል። ስለተዘበራረቀው ሰውነት የበለጠ ለማወቅ ዶክተር አበሻን ፎሎ አድርግ።